ሰላም እንዴት ናችሁ? ዛሬ ደግሞ የምንመለከተው ሰሞኑን ከመኖሪያ ቤት ኪራይና ቁጥጥር አዋጅ ጋር በተገናኘ በአዲስ አበባ ከተማ አስተዳደር የተለያዩ መመሪያዎች እየተሰጡ ይገኛሉ። እየተሰጡ ከሚገኙ መመሪያዎች መካከል አንዱ ተከራዮችን ለራሴ ቤቱን እፈልገዋለሁ በማለትና ሌሎች አሳሳች ምክንያቶችን በመፍጠር ማስለቀቅ አይቻልም የሚል ሲሆን እዚህ ጋር ትልቅ የሕግ ጥያቄ ሊፈጥር የሚችለው ጉዳይ አከራዩ ልቀቅልኝ ያለው አከራይ ቤቱን በሚያስለቅቅበት ወቅት ወይም እንዲለቅለት ቀድሞ ማስጠንቀቂያ በሚሰጥበት ወቅት ወይም እፈልገዋለሁ በሚለው ወቅት የኪራይ ውሉ ያለቀ ከሆነስ የሕጉ ማዕቀፍ ይህንን እንዴት ነው የሚገዛው? ከከተማ አስተዳደሩ ውል ወይም ከከተማ አስተዳደሩ መመሪያ አንጻር የአከራይ